ከሱ ነው የምጠብቀው መኖሩን የበለጠ እንዳምነው ከፈለገ የበለጠ እንዳምንበት ከፈለገ መኖሩን ያሳየኝ ፈርዶ እነዚህ ሰዎች ላይ ልጄን ደንቆሮ የማይሰማ ያሉት ሰዎች ላይ ፈርዶ አቅሙን ያሳየኝ ፍርዱን ያሳየኝ። ተይ በእናትሽ አቡ በአላህ በቃ በአላህ አልኩሻ ከአላህ የሚበልጥ ነገር ደግሞ ማወቅ አለበት። እነዚህ ሰዎች ምን ያህል አረመኔ ጨካኝ እንደሆኑ ልጄን ፎቶ ለጥፈው ደንቆሮ የማይሰማ ብለው ሰድበውታል። ማሪ በቃ ይኸውልሽ አሁን እኮ መልሰን እዛው ያልሰማው ሁሉ እንዲሰማ አስተጋባለሁ። ዓለም እንዲሰማ ፈልጋለሁ። እነዚህን ጨካኝ አውሬዎች እነዚህ ከሰው ቢፈጠሩ የህፃን ልጅ መልአክ ምንም የማያውቅ ፎቶውን ለጥፈው አይሰድቡትም ነበር ልጄን። ይህ የጭካኔያቸውን ጥግ ህዝብ እንዲያ ይፈልጋለሁ፣ ዓለም እንዲያ ይፈልጋለሁ። ብችል በእንግሊዝኛ በአረብኛ ተርጉሜ ማቅረብ ፈልጋለሁ ለዓለም ልጄ ላይ የተደረገውን ነገር። ሰው ነኝ የሚል ደግሞ ይሄንን ነገር ሊቃወም ይችላል። ልጄ ነው፣ ልጄ መልአክ ነው፣ ልጄን ነው ደንቆሮ የማይሰማ ብለው የሰደቡት ልጄ። ተይ በእናትሽ አቡ ኖ፣ ይሄማ ልጄን መካድ ነው። ይሄማ ልጄን መካድ ነው። ልጄን እንደ ካድኩ ነው የምቆጥረው። ይሄንን ዝም ካልኩ ራሴ ሲሰደብ ዝም ብያለሁ። አባቴ፣ እናቴ፣ ባሌ፣ መልኬ፣ ፈጣሪ የፈጠረው ሁሉ ነገር ሲሰደብ ዝም ብያለሁ። በልጄ ግን ዝም አልልም። ከአንቺና ከአንቺ ከምታወሪውና ከአላህ ማን ነው ኃይል ያለው? አላህ ነው አይደለ ኃይል ያለው? በቃ ስለዚህ ነገሮችን ለአላህ የተወሰው ደግሞ እንደዚህ አይሆንም አቡ። እሺ ከአንቺና ከአላህ አቅሙን አላህ እንዲያሳይሽ ከፈለግሽ እንዲህ ማልቀስሽ መጮህሽ ምናምን ዋጋ የለውም። አላህ ሀያል ጌታ ነው። እኔ ለጠላት ያላለቅስም እኔ ብቻ ግን ዓለም ጭካኔያቸውን እንዲያይልኝ እፈልጋለሁ። አልፈልግም ዓለም እንዲሰማ እፈልጋለሁ። ዓለም እነዚህ ሰዎች መልአክን እንደማይምሩ ንጹህ ህፃን ልጅን እንደማይምሩ ምን ያህል ጨካኝ አውሬ እንደሆኑ ዓለም እንዲያይልኝ እፈልጋለሁ። ይሄን ቪዲዮ ለታሪክ እንዲቀመጥ እፈልጋለሁ። እኔም ዝም ብያለሁ። እኔን ሲያብጠለጥሉኝ መልኬን የፈጠረኝ ፈጣሪ ጥርሷ፣ አፍንጫዋ፣ እጥረቷ፣ ምኗ፣ ፀጉሯ፣ እንትኗ ሁሉ ነገሬን ሲሰድቡ ጸጥ። አንድ ቀን ምላሽ አልሰጠውም። እናቴን ሲሰድቡ፣ አባቴን ሲሰድቡ፣ ባለቤቴን ሲሰድቡ ጸጥ። ቀይ መስመር ግን አለ። ማንም ሰው ቀይ መስመር የማያልፈው አለው። ልጄ መልአክ ነው። ልጄ ህፃን ነው፣ ምንም አያውቅም። የ8 ዓመት ልጅ ምን ያውቃል? የእሱን ፎቶ ለጥፎ እሱን እንደዚህ መስደብ ምን አይነት ይህ? እነሱ ናቸው ማህበረሰብ የሚያሰድቡት ወይስ እኔ? ማህበረሰባቸው የሚያስተምራቸው ልጅ እንዲሰድቡ ነው? ይህንን ነው ዓለም እንዲያይልኝ የምፈልገው። ዓለም እንዲያይ ይፈልጋለሁ። በአረብኛ በእንግሊዝኛ ተርጉሜ ነው ቪዲዮ ሰርቼ ለዓለም በቃ ዓለም ይወቅ የእነዚህን ሰዎች ጭካኔ። ከዛ ምንን እንደሚወክሉ የዛኔ አብረን እናያለን። ይህንን ከሆነ የሚያስተምራቸው የእነሱ ማህበረሰብ የሰው ልጅ እንዲሰድቡ ከሆነ የሚያስተምራቸው ማን ነው ማህበረሰብ አሰዳቢ? እኔ ፍርዱን ከፈጣሪ ነው የምጠብቀው። ግን ዓለም እንዲያይ ጭካኔያቸውን፣ ብልግናቸውን፣ አረመኔነታቸውን ዓለም እንዲያይ ይፈልጋሉ። ቪዲዮን ራሴ በአረብኛ ተርጉሜ እኔ ህዝቤን አሳልፌ አልሰጥም፣ ሀገሬን አሳልፌ አልሰጥም ብዬ ነበር እስካሁን ድረስ። እናቴትም በአረብኛም በእንግሊዝኛም ተርጉሜ እንዲያዩልኝ ብቻ ልጄ ላይ የተደረገውን ነገር ዓለም እንዲሰማልኝ ብቻ ነው የምፈልገው። በሁሉም ዝም ብያለሁ። በልጄ ግን ዝም አለ። ልጄን አልከዳውም። ለምን ብዬ ነው ዝም ብለው? ቲክቶክ እንዳይዘጋ ብዬ ነው ልጄን የምከዳው? ለቲክቶክ ብዬ ነው ዝም ብለው? አካውንቴን እንዳያዘጉብኝ ወላሂ አይደለም ለሱ ምናምን ብለሽ አይደለም። ይኸውልሽ ለአላህ የሰው ልጅ ይኸውልሽ ማሪ ለአላህ ከሰጠ ያላህን ነገር ነው መጠበቅ ያለብሽ። ለዛ ነው እኔ አሁን እንደዚህ መናገርሽ ተገቢ አይደለም። ለአላህ የተውሽ ነገር እዚህ ጋር ካወራሽ አልሳደብም። ይኸውልሽ ለአላህ የሰጠሁትኝ እኔ እንደነሱ አቅም የለኝም የስድብ። ለምን እኔ ጨዋ ቤተሰብ ነው ያሳደገኝ። ጨዋ ቤተሰብ ነው ያሳደገኝ በተግባር 2 ዓመት ቲክቶክ ላይ ስታቁኝ አንድ ቀን ሰውን ግማታም እንኳን ብዬ ተሳድቤ አላውቅም። አይደለም እንደነሱ እንደሚሳደቡት ብልግና ስድብ፣ አጸያፊ ስድብ፣ የተከበረውን አባቴን የሰደበችው ስድብ አጸያፊ። እናቴን የሰደቡት ግሩፕ ሆነው እናቴን፣ አባቴን፣ ባለቤቴን፣ ሁሉ ነገሬን እራሴው የተናገርኩትን ታሪኬን ልክ በድብቅ የሆነ ሰው የነገራቸው አስመስለው እማፍርበት ታሪክ ቢኖረኝ እኮ አልናገርም። ሁሉ ነገር ሲሰድቡ አንድ ቀን ምላሽ አልሰጠሁም። አሁን ግን ልጄን ነው የሰደቡት። ልጄን የምኖርለትን